በጣም ደጋግሜ የማስታውሰው ሁልጊዜ የምናገራለሁ፣ በሰይጣንና በሆኑ ሰዎች ማመካኘትን ካላቆምን ወደ ክርስቶስ መድረስ አንችልም። በሰይጣንና በሆኑ ሰዎች ማመካኘትን። ሰይጣን አያጠፋም አይደለም፣ ተንኮለኛ ነው፣ እረፍት የለውም። እኛን አይቶ ልቡ አያርፍም። እንኳን ወደ መንግሥተ ሰማያት ሄደን በሰላም ተኝተን ብናድር ራሱ ሰይጣን የሚደሰት እንዳይመስላችሁ። ሰይጣን አሁን ዝም ብሎ ጥሩ እንቅልፍ እንኳን እንድንተኛ አይፈልግም። እንደው እግዚአብሔርን እንትቸዋለሁ በቃ እሺ፣ እንደው ቤት ጽድቁን እንትቸዋለሁ ተወይ በቃ ልተኛ ብትሉት ራሱ ሰይጣን ደስ አይለው። ሰው ማረፍ ለሰይጣን ያስከፋዋል። ሰውን ማሳረፍ አይፈልግም። ስለዚህ ሰይጣን እንደማይተውን እናውቃለን፣ ግን ማሸነፍ ግን እንችላለን ከሰራን። ስለዚህ ሰይጣንም ቢሆን የሚያጠቃን እኛ ባለመስራታችን ነው። ሁሉም ነገር መድረስ ያልቻልነው እኛ ባለመስራታችን እንጂ የአባት እርግማን የእናት እርግማን የቀደሙ ሰዎች ረግመውን ነው እንደዚህ መሆን ያልቻልነው የሚባል ነገር የለም። እምነት ላለው ሰው፣ ልቡ ለቀና ሰው፣ ያቅሙን ለሚሰራ ሰው ሁሉ ይቻላል። እግዚአብሔር ቤተ ክርስቲያንን አይተዋትም። ማንኛውም ሰው ክፉ ሰውም ሆነ ኃጢአተኛ ሰው በመሃል ቢኖር ለቅዱሳን ሐዋርያት በሰጠው ቃል ኪዳን መሰረት ቤተ ክርስቲያንን አይተዋትም እና ለስንፍናችን ምክንያት የሆነው ተረግመን ነው ዘመኑ ነውና ተረግመን ነው የሚል ሰው የቤተ ክርስቲያን መከራ ነው። ከዚህ ነፃ ካልወጣን መቼም ቢሆን እየተንኳተትን የመከራ በረዶ ሲወርድብን ነው የምንኖረው እና እዚህ ነፃ መሆን አለብን። ኢዮብ የዚህ ማስረጃ ነው ማለት ነው። በአባቱ ስንፍና ያልተያዘ፣ በአባቱ እርግማን ያልተያዘ ኮከቡ ነው የወጣ የንጋት ኮከብ ነው እና እንግዳ ተቀባይ ነበር። ፍጹም ደግ ሰው። በተለይ በዚህ ዘመን ከሰዎች የታጡትን ሶስቱን ነገሮች ይዞ የተገኘ ሰው ነው ጻድቁ ኢዮብ። እውነተኛነት፣ ንጽህናና ቅንነት። እነዚህ ሶስቱ በእኛ ዘመን አሁን እየታጡ ነው የሉ። ሰው ቅንነት ይጎለዋል። እያንዳንዱን ነገር በእውነቱ እግዚአብሔር በሚያውቀው ከጭራ እየሰነጠቅን ነው የምንኖረው። አጣማሚዎች ነን ማለት ነው። ቅን ሰው ክፉ ነገር እንኳን ከሱ ቤት ቢደርስ ምን ይሆናል? የመጣው ነገር ክፉ ቢሆን ግን ቅንነቱ ክፋቱን ወደ መልካምነት ይለውጥልናል። ታውቃላችሁ አይደለ? 13 ወንበዴዎች ወደ አንድ ሰው ቤት በእንግዳ ሄደው ለሽፍትነት ነው የሄዱት። እሱ ግን ጌታ ከሐዋርያት ጋር የመጡለት ነው የመሰለው። በቅንነቱ እግራቸውን አጥቦ ከእናንተ መካከል ጌታ የትኛው ነው ልስገድለት አለ። እጣቢውን ወስዶ ሲደፋው የታመመ ሰው ተነሳለት። አልጋ ብዙ ጊዜ ተጣብቆ የሚኖር ሰው ነበር። በቅንነቱና በእምነቱ ነው። እኛ ግን ሁልጊዜ ቅንነት ይጎለናል እና ቅን መሆን፣ ነገሮችን በቅን ማየት ቢኖር እንዴት መልካም ነው። ከሰው ጋር መኖር እንችል ነበር፣ መጽደቅም እንችል ነበር። አሁን የጎደለን አሁን በጣም ደግሞ አይጣን ነው ማለት ዘመኑ እየከፋ ነው፣ አጨበርባሪው በስቷል፣ ተጠንቀቁ ሲባል ጊዜ ሰው ዝም ብሎ ሰውን ሁሉ መጠርጠር ጀምሮ ሰውን ሁሉ ማለት ለጅል ሰው እኮ አይውላችሁ በጣም ከሞኝ ሰው ቤት የገባ እውቀት አስቸጋሪ። እውነቴን ነው የምነግራችሁ። ምን ማለት መሰላችሁ? ክፉና በጎ ባለየ ልጅ እጅ ስለት ሲውል ማለት ነው። ስለት ከሕፃን ልጅ እጅ ከወደቀ ራሱን ይቆርጥበታል። ሞኝ ሰው የሰማውን ሁሉ ሳይመረምር ያለ ቦታው ማድረግ ነው። እውቀት ቦታ አለው፣ ጊዜ አለው። ያለ ቦታው ከተደረገ ነውር ይሆናል። እውቀት ራሱ ነውር አይደለም? አዎ። ይኸውላችሁ ለክርስቲያን በጣም 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 ከባዱ ነገር ቅንነትንና ልባምነትን አንድ አድርጎ መኖር ነው። በጣም ከባድ ነው። ልባም ልሁን ስትል ወደ ብልጥነት ትሄዳለህ። ብልጥነት በክርስቶስ አይፈለግም፣ ብልህነት ነው። ብልጥነትና ብልህነት ልዩነት አለ። ብልጥነት ማለት ኢጎቲስት ወይም ሰልፊሽ ማለት ነው። ራስ ወዳድ ማለት ነው። የራሱን መግቢያ ቀዳዳ ብቻ እየፈለገ የሚኖር እንደሱ አይነት ሰው ብልጥ ነው የሚባለው። ብልህ ግን ነገርን ምን እንደሆነ ለይቶ የነገርን ብልትና አስኳል ለይቶ የሚኖር ሰው ነው፣ እንዳይጎዳ። ለሰዎች ግን ደግሞ የሚጠነቀቅ ማጥፋት የማይፈልግ ጠላቶች እንኳን እንዳይጎዱ ጉድጓድ ሲቆፍሩለት እየቆፈሩ ጉድጓድ ቆፍረው ድንገት አንተ ሳታስበው እንድትገባበት ምንጣፍ አልብሰውት እንኳን ቢሄዱ የተቆፈረ ጉድጓድ ሊሆን ይችላል ብለህ ተጠንቅቀህ መኖር ብልህነት ነው። የዚያን አጸፋ አንተ ጉድጓድ ሳትቆፍር መቅረት ደግሞ ደግነት፣ የዋህነት ይባላል። ስለዚህ ቅንነት ነበረው ኢዮብ። በጣም ቅን፣ ወዳጆቹን በቅንነት የሚቀበል ምክራቸውን የሚሰማ ሰው ነበር እና ሁላችንም እኔ እውነቴን እንገራችሁ በጣም ብዙ ነገር ያቅታል። ንጹሕ ሰው መሆን ሊያቅተን ይችላል። ቅዱስ መሆን በጣም በጣም ትግል ይጠይቃል። ቅን ሰው መሆን ግን ይቻላል። ቅን መሆን አያቅትም። ቅን መሆን አለብን። ነገሮችን የማናጣምም መሆን አለብን። የማናጣምም
በግራ የማንተረጉም ማለት ነው። ያንን ከሆንን መዳን እንችላለን። ሰዎች የሚናገሩትን ቃል ሁሉ እየሰነጠቅ እንዲህ ያለኝ እንዲህ ሊል የፈልጎ ነው፣ እንዲህ ያለችኝ እንዲህ ልትል ይፈልጋል እያልን የምንኖር ከሆነ በምድርም ስደተኛ በሰማይም ስደተኛ ደግሞ ሰላም የሌለን እንሆናለን። ክርስቲያን መሆን ማለት መንግስተ ሰማያት የሚባል ሀገር ውስጥ እየሮጡ ሄዶ መግባት አይደለም። ክርስቲያንነት ማለት ሰላማዊ የህሊና ኑሮ መኖር ማለት ነው። ሰላማዊ የህሊና ኑሮ። አንድ ባህታዊ ወደ ከተማ ሲገባ አንዲት ሴትዮ ስትነጫነጭ ያገኛታል። ውሃ ልትቀዳ ዝም ብላ በሆነ ባልሆነ እንትኑ ይሄ መቅጃው ሲወድቅባት ስትበሳጭ፣ ውሃው ቦጭ ሲልባት እዚህ ጀርባዋ ላይ ስትበሳጭ ያያታል። በቤቲቱ ደህና ዋላችሁ ብሎ እየሮጠ ሄዶ ልጆችን አግኝቷል። ደህና ዋላችሁ ልጆች፣ እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። እንዴ ምንድነው ሃይማኖታችሁ? ክርስቲያን ናችሁ? ክርስቲያን ነን አሉት። አይ ክርስቲያን አይደላችሁ። ለምን? አባዬም ይቆርባል፣ እናቴም ትቆርባለች። እሁድ እሁድ ቤተክርስቲያን ይወስዱናል። ሰርቀን አናውቅም። እኛ እኮ ክርስቲያኖች ነን አሉ ልጆች። አይ ክርስቲያን ብትሆኑ የክርስቶስን ሰላም አይባችሁ ነበር። እናታችሁ ስትናደድ አይቻታለሁና ክርስቲያን አይደላችሁ። ክርስቲያን ማለት የልብ ሰላም ያለውና የተረጋጋ ፍጡር ማለት ነው ብሎ ይህንን ይመልስላል። ከዛ በኋላ እናቲቱ ስትመጣ ነገረቻት። እሱ ተመልሶ በአቶ ሄዶ ቁጭ አለ። ስታፈላልግ ይሄ ችግር ምንድነው ብላ ስታፈላልግ እንዲህ ያለ መነኩሴ ያለች ባይል እንዲህ ያለ እንደ አንድ መነኩሴ መጥቶ ለልጅ እንደዚህ ብሏት ሄዶ ተጨርቄ ነው አባት ይርዱ ምን አለ። ሌላ ሰው አስመስሎ ነው ራሱ እንደዚህ ብሎን። አዎ ክርስቲያን መሆን ማለት በምንም ነገር የማይረበሹ መሆን ነው። ሰላም ካለሽ ክርስቲያን ነሽ አለ። ሰላም ከሌለሽ ግን ክርስቲያን አለሽ። ስለዚህ ምንም ነገር ቢሆን ያለ እግዚአብሔር ፈቃድ የሚደረግ እንደሌለ አውቀሽ በልብሽ ሰላም ይዘሽ ኑሪ። እንዲያዩሽ እንደሆነ ክርስቲያን ትሆኛለሽ። ካለው ግን እየቆረቡ እያስቀደሱ መኖር ብቻ አይደለም፣ ልበ ሙሉነት፣ የተረጋጉ መሆን፣ ምንም ነገር ቢመጣ የማይረበሹ መሆን። ልቡ ለጻድቅ እኩል ከመአንበሳ እንዳለ ሰሎሞን። ጻድቅ እንዳንበሳ ልቡ የተማመነ ነው። በክርስቶስ የታመነ ሰው በምንም ነገር አይረበሽም። ቅዱስ አትናቴዎስን ሰዎች ሁሉ ሄደው ዓለሙ ሁሉ እኮ ጠላ፣ እባክህ ትንሽ እንደው አርዮሳውያንን መሳደብ ተው አሉት። አስቀድሜ እኔ ዓለሙን ጠልቼዋለሁ፣ አይረበሽም ማለት። አሁን እኛ ግን የሆነ ሰው ተቀይሞሃል ብንባል ይታደረናል? አይታደረንም። ለመታረቅ አስበን አይደለም። እንዴት እንደዚህ ሊያስቡ ቻሉ? ክርስቲያን ራሱ ከእግዚአብሔር ጋር ለመታረቅ ይጥራልና ስህተቶችን ለማስተካከል ይተጋል እንጂ እነገሌ ምን አሉኝ እያለ የሚጨነቅ የሚረበሽ አይደለም። ክርስቲያን በሰላም መኖር አለበት። ያንን የሚያደርገው ምንድነው? ቅንነት ነው። ቅንነት ማለት ምን ማለት ነው? ቅንነት ማለት መረዳት ወይም ዌል አንደርስታንዲንግ ማለት ነው። መልካም አረዳድ ማለት ነው። ጥሩ መረዳት ማለት ነው። ቅንነት ማለት ጥሩ መረዳት ማለት አሃ 3 ሲባዛ በ4 ነው ለካ 12 የሚሆነው ማለት አይደለም። ይሄን ማወቅ አይደለም። መረዳት ማለት ሰዎች የሆነ ነገር ቢያጠፉም ቢበድሉንም የሆነ ነገር ቢያደርጉም የሆነ ነገር ሊሆን ይችላል፣ እኛ ያላወቅነው ነገር ይኖራል ብሎ መረዳት ማለት እሱ ነው መረዳት ማለት። ወይም አንድን ነገር በሰው ወንበር ተቀምጦ ማሰብ ማለት ነው። በራሳችን መቀመጫ ሳይሆን በሰው መቀመጫ ሆኖ ማሰብ ማለት እሱ ነው መረዳት። ያ ሲኖረን ቅን እንሆናለን። ያ ቅንነት ሲኖረን እግዚአብሔር እናየዋለን። እና ኢዮብ በጣም ቅን ሰው ነበር። ከጓደኛ ጋር የሚያጣላን ቅን አለመሆን። ሰው ሲያረፍድ ንቆይ ነው እንላለን። የሆነ ነገር ሲናደርግ በቃ እንደዚህ ያሉ ነገሮች ተቆጥረው የማያልቁ ነገሮች፣ ማንዘርዝራቸው ነገሮች ቅንነት ይጎሉናል። አሁን በተለይ እስኪ ወደ ምንኩስና ሲመጣ መነኩሴ ማለት ምን ማለት ነው? ፍጹም የሰላም ሰው